በኢትዮጵያ ጎዳናዎች ላይ ሲሄዱ አይኖን የሚነጥቁ የሀብትና የጥራት መገለጫ የሆኑ መኪኖችን አይተው ያውቃሉ? ከአስደናቂው ሮልስ ሮይስ እስከ ዘመናዊዎቹ መርሲዲስ ቤንዞች የሀገራችን የመኪና ገበያ በከፍተኛ ፍጥነት እየተቀየረ ይገኛል። ዛሬ በሚሊዮን የሚቆጠር ብር የሚያወጡ በቴክኖሎጂ የረቀቁና በምቾታቸው ወደር የሌላቸውን 10 የቅንጦት መኪኖች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም አንደኛው መኪና ዋጋው በእርግጥም ያስገርማቸዋል። ሰላም ጤና ይስጥልኝ የፍሌቨር ቲዩብ ቤተሰቦች፣ ዛሬ በሀገራችን የሚገኙትን ውድ መኪኖች እንቃኛለን። እነዚህ መኪኖች በውበት በምቾት እና በዋጋቸውም ጭምር ልዩ ናቸው። በኢትዮጵያ መኪና መግዛት ቀላል አይደለም። በዓለማችን ከፍተኛ የመኪና ታክስ ካለባቸው ሀገራት አንዷ ነን። አንድን የቅንጦት መኪና እዚህ ለማየት የቤት ዋጋ የሚያክል ቀረጥ መክፈል ይጠይቃል። ታዲያ እነዚህን ተንቀሳቃሽ ቤቶች በየመንገዱ እንዴት ልናያቸው ቻልን? የትኞቹስ ናቸው በአሁኑ ሰዓት የኢትዮጵያን መንገድ እየገዙ ያሉት? ወደ ዝርዝሩ እንግባ። ቁጥር 10 ቶዮታ ላንድ ክሩዘር 300 ሲሪስ LC 300። ቶዮታ ላንድ ክሩዘር 300 በኢትዮጵያ ላይ ከፍተኛ የሆነ ክብር ያለው መኪና ነው። የኢትዮጵያ መንገዶች የማይበገረው ንጉሥ፣ ከባለስልጣን እስከ ነጋዴ አስተማማኝነትን የሚፈልግ ሁሉ ምርጫው LC 300 ነው። ይህ መኪና በኢትዮጵያ ውስጥ የሀብትና የጥንካሬ ምልክት ተደርጎ ይወሰዳል። አዲሱ LC 300 በV6 ትዊን ቱርቦ ሞተር የተገጠመለትና እጅግ ዘመናዊ የውስጥ ክፍል ያለው ነው። ግምታዊ ዋጋ 20 እስከ 25 ሚሊዮን ብር። ቁጥር 9 ሬንጅ ሮቨር ቮግ ወይም ኦቶባዮግራፊ የእንግሊዝ ግርማ ሞገስ በቦሌ መንገዶች ላይ በኩራት ሲንሸረሸር ማየት የተለመደ ነው። ለንደን ውስጥ ብቻ ሳይሆን በአዲስ አበባም የቅንጦት ቁንጩ ነው። ምቾቱና ከመንገድ ውጪ ወይም ኦፍ ሮድ የመጓዝ ብቃቱ ተወዳዳሪ የለውም። ግምታዊ ዋጋ 30 እስከ 40 ሚሊዮን ብር። ቁጥር 8 መርሲዲስ ቤንዝ GLE ክላስ ጀርመናዊው ጥበብ። ይህ መኪና ለቤተሰብ ምቹ ከመሆኑም በላይ ምቾት፣ ቴክኖሎጂና ውበት ያለው ድንቅ SUV ነው። ግምታዊ ዋጋ 22 እስከ 28 ሚሊዮን ብር። ቁጥር 7 BMW X7 ትልቅ ግርማ ሞገስ ያለው ዘመናዊና እጅግ ምቹ SUV ነው። ከፊት ለፊቱ ያለው ትልቅ ግሪል ወይም ግሪሌ የኃይል መገለጫ ነው። በኢትዮጵያ ቁንጩ ባለሀብቶች ዘንድ እየተመረተ የመጣ መኪና ነው። ግምታዊ ዋጋ 25 እስከ 32 ሚሊዮን ብር። ቁጥር 6 ካዲላክ ኤስካሌድ አሜሪካዊው ግዙፍ መኪና በኢትዮጵያ መንገዶች ላይ ሲሄድ እንደ መርከብ ነው የሚታየው። እንደ ቤት ሰፊና እጅግ የቅንጦት የውስጥ ክፍል ያለው ነው። ግምታዊ ዋጋ 30 እስከ 38 ሚሊዮን ብር። ወደ ዋናዎቹ 5 መኪኖች ከመሄዳችን በፊት እስካሁን ካየናቸው መኪኖች ውስጥ የእናንተ ምርጫ የትኛው ነው? ከታች በኮሜንት መስጫው ላይ ጻፉልን። እንዲሁም ለፍሌቨር ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮውን ላይክ በማድረግ አበረታቱን። ቁጥር 5 መርሲዲስ ቤንዝ S ክላስ የቅንጦት መኪኖች ንጉሥ። የኋላ ወንበሩ ላይ መቀመጥ በግል ጄት ውስጥ እንደመጓዝ ይቆጠራል። ግምታዊ ዋጋ 35 እስከ 45 ሚሊዮን ብር። ቁጥር 4 ፖርሽ ካየን
ፍጥነትንና ቅንጦትን በአንድ ላይ የያዘ ስፖርታዊ ሞድ መኪና ነው። በኢትዮጵያ ስፖርታዊ መኪኖችን የሚፈልጉ ሰዎች ላይ ተመራጭ ነው። ግምታዊ ዋጋ 30 እስከ 40 ሚሊዮን ብር። ቁጥር 3 ቤንትሊ ቤንታይጋ። ይህ መኪና በኢትዮጵያ ውስጥ የሚገኘው በጥቂት ቁጥር ነው። የእያንዳንዱ ዝርዝር ነገር በእጅ የተሰራ ሃንድ ክራፍትድ የሚመስል ነው። ግምታዊ ዋጋ 70 እስከ 90 ሚሊዮን ብር። ቁጥር 2 መርሲዲስ ቤንዝ ማይባክ GLS 600። ከመኪና በላይ የሆነ ቤተ መንግሥት። መኪናው የመዝለል ወይም ባውንስ ማድረግ የልዩ ብቃቱ በኢትዮጵያ ትልቅ መነጋገሪያ ሆኖ ነበር። ግምታዊ ዋጋ 80 እስከ 100 ሚሊዮን ብር። ቁጥር 1 ሮልስ ሮይስ ስፔክተር። በዝርዝራችን አንደኛ ደረጃ የያዘውና በኢትዮጵያ ውዱ መኪና ተብሎ የሚታሰበው ሮልስ ሮይስ ስፔክተር ነው። በኢትዮጵያ ጎዳናዎች ላይ የሚገኝ የቅንጦት ጣራ፣ በንጉሣዊ ምቾቱ የሚታወቅ። ግምታዊ ዋጋ 120 ሚሊዮን ብር በላይ። እንግዲህ አስገራሚዎቹን 10 መኪኖች አይተናል። እነዚህን መኪኖች ዋጋ በሀገራችን ካለው የግብር ስርዓት አንጻር እጅግ በጣም ከፍ ያለ ነው። በሚቀጥለው ቪዲዮ ደግሞ በኢትዮጵያ የሚገኙ ርካሽና ገንዘብ ቆጣሪ መኪኖችን በሚል እንድንሰራላችሁ ከፈለጋችሁ ኮሜንት ላይ ይሰራ ብላችሁ ጻፉልን። ለዛሬ ያዘጋጀንላችሁ የፍሌቨር ቲዩብ ልዩ ዝግጅት ይህን ይመስል ነበር። በሀገራችን ኢትዮጵያ እንዲህ አይነት ዘመናዊ መኪኖች መብዛታቸው የሀገሪቱን የኢኮኖሚ እንቅስቃሴና ቴክኖሎጂ ፍላጎት ያሳያል። ስለተከታተላችሁን እናመሰግናለን። ቪዲዮውን ለጓደኞቻችሁ ሼር ማድረግ እንዳትረሱ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ቆዩ።